የዓለም ብርሃን ነን። ሻሎም የተወደዳችሁ የአባቴ ብሩካን እኔ ወንድማችሁ ሐዋርያው ጆሹዋ ነኝ ከየምረት ብርሃን ዓለም አቀፍ ቤተክርስቲያን ሜርሲ ላይት ቲቪ ቻናል። ዛሬ በፊትለፊታችሁ አንድ አስደሳችና አስገራሚ ዜና ይዤ መጥቻለሁ። ቤተክርስቲያናችን የ40 ቀን የጾም ጸሎት ፕሮግራም ላይ እንዳለች ሁላችሁም ታውቃላችሁ። የቤተክርስቲያናችን የ40 ቀን የጾም ጸሎት ፕሮግራም መዝጊያ ምክንያት በማድረግ አንድ አስደሳች ዜና ልነግራችሁ ወደፊታችሁ መጥቻለሁ። ከዛ በፊት አንድ የእግዚአብሔርን ቃል አነባለሁ። እንደዚህ ይላል። ትንቢተ ኢሳይያስ ምዕራፍ 25 ቁጥር 7 ላይ እንደዚህ ብሎ ይናገራል። በዚህ ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ በአሕዛብ ሁሉ ላይ የተዘረጋውንም መሸፈኛ ይጠፋል ይላል። ክብር ለኢየሱስ ይሁን። ታዲያ እግዚአብሔር አምላክ በሰጠን ምሪት መሰረት የፊታችን ታኅሳስ 10 የቤተክርስቲያናችን የ40 ቀን ጾም ጸሎት መዝጊያ ፕሮግራም ምክንያት በማድረግ አስደሳች የሆነ ልዩ የተራራ ጸሎት ፕሮግራም አዘጋጅተናል። መቼ? የፊታችን አርብ ታኅሳስ 10 2018 ዓ.ም እጅግ አስገራሚ የጸሎት ፕሮግራም። በዚህ ፕሮግራም ላይ ለብዙ ሰዎች ቲሸርት ተዘጋጅቷል። አኖይንቲንግ በነፃ ይሰጣል። ከዚህ በታች ባለው ስልክ በመደወል እንደዚሁም ደግሞ አገልጋዮች የእናንተ ስልክ ይመልሳሉ። ለዛ ፕሮግራም የሚያስፈልገውን ነገር ከአገልጋዮች ኢንፎርሜሽን ማግኘት ትችላላችሁ። በዛ ቀን ላይ ለብዙ ሰዎች እግዚአብሔር ከንግድ ላይ፣ ከትዳር ላይ፣ ከማይጸል ላይ፣ ከህይወት ላይ፣ ከየትኛውም ነገር ላይ ጭንገፋን የሚሰብርበት ቀን ይሆናል። ስለዚህ ሁላችሁንም በዚህ ፕሮግራም ላይ መጋበዝ ፈልጋለሁ። ታዲያ እርሶ ቤተሰቦን ጓደኛውን በመያዝ ብቻ በዚህ ፕሮግራም ላይ ይገኙ። መቼ? ታኅሳስ 10 2018 ዓ.ም በዚህ ፕሮግራም ላይ ቲሸርት ተዘጋጅቷል ለብዙ ሰዎች። እንደዚሁም ደግሞ አኖይንቲንግ ተዘጋጅቷል ከዲላ፣ ከቀርጫ፣ ከቂሌንሶ፣ ከሶዳ፣ ከያቬሎ፣ ከሞያሌ እንደዚሁም ደግሞ ከቡርጂ፣ ከኮሬ፣ ከኮንሶ፣ ከአርባ ምንጭ ይህንን ፕሮግራም ለመታደም አሁን በቲክቶክ፣ በዩቱብ፣ በፌስቡክ የተከታተላችሁ ያላችሁቶች በሙሉ እንድትመጡ ለእናንተ ጥሪ አደርጋለሁ። ስለዚህ ይሄ ፕሮግራም እጅግ አስገራሚ ፕሮግራም ነው። የ40 ቀን ጾም ጸሎት መዝጊያ ወደ አዲስ ነገር የምንሄድበት በዚህ ቀን መሸፈኛ ከቤቲ፣ ከልጆች፣ ከትዳሪ ላይ በኢየሱስ ስም ከስራ፣ ከፋይናንስ ላይ፣ ከአገልግሎት ላይ ይነሳል። መጋረጃው ለዘላለም ይቀደዳል። ሞት ይወጣል። ጭንገፋ ይሰበራል። ሁላችሁንም በዚህ ፕሮግራም ላይ ጋብዣለሁ። ታዲያ ምንድነው? ከዚህ በታች ባለው ስልክ በመደወል ከአገልጋዮች መረጃ በማግኘት ፕሮግራሙን እንድትታደሙ በጌታ ፍቅር ጥሪ ያስተላልፋለሁ። ሻሎም። አገልግሎታችንን ለመደገፍ ከዚህ በታች ያለውን አካውንት መጠቀም ትችላላችሁ። የጸሎት ቤት ወይም ገስት ሃውስ ከፈለጋችሁ በዚህ ስልክ ይደውሉልን። አዳዲስ ቪዲዮ እንዲደርሳችሁ ሁልጊዜ ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ አገልግሎታችንን ስለተከታተላችሁ እናመሰግናለን።